አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ ፖይንታችሁን እንዴት አድጋችሁ ወደ ባንክ አካውንታችሁ ወደ ኮይን ሴለር ማስተላለፍ እንደምትችሉ ነው የማሳያችሁ። እሺ የኮይን ሴለር ላይ ያለውን ሊንካችሁን እንዴት አድጋችሁ ኮፒ እንደምታደርጉ እኔ በጣም አስቸግሮ ነበር። ቪዲዮ ዩቲዩብ ላይ ሳይ ራሱ ሙሉውን የተሰራ አላገኘሁም ነበረ። ለምሳሌ ፖይንታችሁ ይሄ ነው። ፖይንታችሁን ውዝድሮ ለማድረግ ወደ ኮይንሰር ለመቀየር ፒአይፒ ለመግዛት ሊሆን ይችላል። በቃ አስለን ኮይንታችሁን ለማስተላለፍም መጀመሪያ ወደ ኮይንሰለር አስተላልፋችሁት ነው እንደገና በሐዋላ የምታወጡት ማለት ነው። በባንክ ከሆነ ግን ወደ ኮይንሰለር ከማስተላለፋችሁ በፊት ዝም ብላችሁ በባንክ አካውንታችሁ ማስተላለፍ ልትችሉ ትችላላችሁ። ግን የኮይን ሴለር ሊንካችሁ ወሳኝ ነው፣ ግዴታ ነው፣ ያስፈልጋችኋል። ግድ ነው። ማንኛውም ቺን አፕ የሚጠቀመው ሁሉ ያስፈልገዋል። ግን ኤጀንት ስትሆን ነው ቺን የምታገኙት። ልክ እንደዚህ ኮይን ሴለር ውስጥ ስትገቡ እንደዚህ ጋር ቶፕ አፕ የሚለውን ትነኩታላችሁ በቢጫ ከለር። ከዛ ይሄንን ቀይ የባንክ አካውንት አለም የሆነ ቀይ ያለ ቀይ ጽሁፍ ይሄን መጀመሪያ የከበብኩበትን ስትነኩት ከዛ እንደዚህ ኮፒ ሊንክ ብሎ ይመጣላችኋል። ከዛ ከዚህ ጋር ኮፒ ታደርጉታላችሁ ሊንካችሁን። መጀመሪያ ቶፕ አፕ የሚለውን ትነካላችሁ። ቀጥላችሁ ያንን ቀይ ጽሁፍ ቀይ ምልክት ያለበትን ስትነኩት ከዛ እንደዚህ ኮፒ ሊንክ ብሎ ይመጣል። እንደዚህ ኮፒ ሊንክ አድርጋችሁ ወደ ዋስታባችሁ ወደ ራሳችሁ ለምሳሌ ሁለት ዋስታብ ካላችሁ ወደ ዘኛው ዋስታባችሁ ታስተላልፉታላችሁ። ለሁሌም እንዳይጠፋባችሁ ማለት ነው። ኤጀንት የሆናችሁ ሰዎች የልጆቻችሁንም ስታስተላልፉ ሆነ ይሄን ነው የምትልኩላቸው ማለት ነው። ከዛ አሁን እዚህ ጋር ውስጥ አድርጎ ሜትድ አፕ የከበብኩበትን እዩ ማለት ነው። እና እንደዚህ ከዛ ባንክ ስጋ ትመጣላችሁ። ይሄ የሐዋላ ባንክ ነው፣ ሰምታችኋል። ይሄ ማለት የሐዋላ ባንክ ነው። በሐዋላ ተዛዎች ከሐዋላ ካልሆነ ደግሞ በማናቸው መላክ ትችላላችሁ። ወደ ኮይን ሴለር ስታስተላልፉም ይሄን ነው የምትመርጡት። ይሄ አረንጓዴ ከለር ያለበትን አረንጓዴ ከለር ያለ ምልክት ያለበትን ትነኩታላችሁ ማለት ነው። ከዛ ወደ ኮይን ሴለር ታስተላልፋችሁ በኋላ ለጓደኛ መላክ ከፈለጋችሁ መላክ ትችላላችሁ። ወደ ራሳችሁ ኮይን ለምሳሌ ለሰው ጊፍት ለመስጠት ማስተላለፍ ከፈለጋችሁ ትችላላችሁ። ከዛ ይችን ጽሁፍ ትነካላችሁ። ይችን ሰማያዊ ነው ረጅሟን። ከዛ ስጋ መሸም የማትረሱት ኮድ ሁሉ ጊዜ ዊዝድሮ ስታደርጉ የሚያስፈልጋችሁን ኮድ ታስገባላችሁ። ሁሉ ጊዜ ዊዝድሮ ስታደርጉ የሚያስፈልጋችሁን የማትረሱትን ኮድ ታስገባላችሁ ማለት ነው። ሰምታችኋል። እና በጣም ቀላል ነው። ከዛ አይሲችን ትነካላችሁ። አሁንም ያንኑ ትነካላችሁ። የባንክ አካውንት ትነኩታላችሁ እና አረንጓዴውን ማለት ነው የምከብላችሁ ነው። ከዛ አሁንም ቼክ አድርጉላችኋል። እያስገባችሁትን ኮድ ያስገቡ ይላል። ታስገባላችሁ ማለት ነው። የምር እኔ በጣም አስቸግሮ ነበር መጀመሪያ ላይ። ከዛ እዚህ ጋር ያንን ከኮይን ሴለር ያወጣችሁትን ሊንክ አስገቡ እያል ነው ፕሌስ የሚለው ጋር። ከዛ ኮፒ አድርጋችሁ ታስቀምጣችሁበት ጋር እዚህ ጋር ፖስት ታደርጉታላችሁ ማለት ነው። ከዛ ታስቀምጣችሁበት ጋር ኮፒ ታደርጉታላችሁ። ከዛ ፖስት ታደርጉታላችሁ ማለት ነው። እዩት። ከዛ ፖስት ልክ እንደዚህ። ከዛ ሰሚት ትሉታላችሁ። በጣም ቀላል ነው፣ ግን ትንሽ ፕሮሰስ ስላለው ለጀማሪ ያስቸግራል። አንድ ጊዜ ብቻ ነው ይሄን የምጠይቃችሁ። ይሄን ሊንክ የሚጠይቃችሁ አንዴ ታስገባችሁ በኋላ የሚከብበትን እያያችሁ እየነካችሁ ላስረዳችሁ ብዬ ነው። ከዛ ካላስ ሊንኩን አስገብተን ጨረስን። አሁን ዊዝድሮ ልናደርግ ነው። ዊዝድሮ ማድረጊያው እሱ ራሱ መልስ ያደርጋችኋል እንደዚህ ማለት ነው። አሁን ዊዝድሮ እንላለን ማለት ነው። ባንክን መርጠናል፣ ሊንካችንን ማስገብተናል። ሜትድ የምትለዋን የምንነካው መቼ ነው? ባንክ ስንመርጥ ነው። የባንክ አካውንት ልንመርጥ ስንፈልግ ሜትድ የምትለውን ነው የምንፈልገው። ከዛ በኢትዮጵያ ተሆነ በኢትዮጵያ ነው የሚያመጣልን። በዛ ሀገር ከፈለግን ደግሞ መጻፍ አለብን። ከዛ ዊዝድሮ ስንድረው ስንት ዶላር ነው የምፈልጉታለን? 10 እኔ 10 አልኩኝ። ከዛ ሰሚት ነው ቀጥታ ምለው ማለት ነው። እና በጣም ቀላል ነው፣ ግን ለመጀመሪያ ጊዜ ትንሽ ስጋ ያስቸግራል። ግን ቪዲዮውን በደንብ አድርጋችሁ ካያችሁት ይሄ ትክክለኛ ነው። በጣም ቀላል ማለት ነው። እኔ የተለያዩ ቪዲዮዎች አይቼ ነበር፣ ግን አንዳንድ ቪዲዮዎች ቆረጥ አድርገው እየሰሩ ሙሉውን አይደለም። ከዛ ይሄን ሰማያዊውን ትነኩታላችሁ። ይሄን ሰማያዊውን ትነካላችሁ። ከዛ እዩት። ማሻአላ አሁን ይሄ 10 ዶላሩ 100 ሺህ ኮይን ነው። 100 ሺህ ኮይኑ 2500 ፕላትፎርም ይቆርጥና 95536 ወደ ኮይን ትሬኒንግ ተስተላልፏል ማለት ነው። ኮይን ትሬኒንግ ማለት ኤጀንት አካውንት ማለት ነው። ኮይን ትሬኒንግ ማለት ኤጀንት አካውንት ማለት ነው። ያ ከኮይን ትሬኒንጋችሁ ላይ
ለሰው መስጠት ትችላላችሁ። ለራሳችሁ ከአንድ ስልክ ወደ አንድ ስልክ ማስተላለፍ ትችላላችሁ። ከአንድ ስልክ ወደ አንድ ስልክ ደግሞ እንዴት አድርጋችሁ እንደምታስተላልፉ እኔ ከዚህ ቀደም ቪዲዮ ሰርቻለሁ። ቪዲዮዎችን እዩዋቸው ማለት ነው። ብታዋቸው የምትጠቀሙት ራሳችሁ ናችሁ ማለት ነው። ከዛ ውጭ አድርገን ጨርስን። የነበረን ፖይንት ቀንሷል፣ 100ውን ቀንሰናል ማለት ነው። ከዛ አሁን ቀጥታ ኮይን ትሬኒንግ ውስጥ ስገባ ያስተላለፍኩትን አገኘዋለሁ ማለት ነው። እና እኔ ብዙ ጊዜ ነው ቪዲዮ የምሰራላችሁ አስለን የሚሰራውን ቪዲዮ ተከታተሉ። እንዴት አደጋችሁ ከአንድ ስልክ ወደ አንድ ስልክ እንደምታስተላልፉ በጣም ቀላል ነው። ያንንም አሳይቻችኋለሁኝ። በቃ ቀላል ነው። ግን አሁን ይሄንን እና በዚህ መልኩ አስተላልፈን ከጨረስን በኋላ አሁን ዩቲዩብ ማድረግ በጣም ቀላል ነው። ለምሳሌ ቪዲዮ ተሰርቶ ታደርጉ ለምሳሌ $10 ታደርጉ የሚመጣበት ስንት ብሎ ይወስዳል? 92 ማለት ነው። ይሄ ትዝጋ አሁን ኮይን ትሬኒንግ ጋር መጥቷል ማለት ነው። ቪዲዮ እንትን ብሎብኝ ነው እና ይሄ ኤጀንት አካውንት